ሰላም ጤና ይስጥልኝ የጆተር ተከታታዮች እንደምን አላችሁ? ባለፈው ሳምንት ላይ አንድ ቪዲዮ ሰርችላችኋለሁ የዲቪ ሎተሪን በተመለከተ። ስለዚህ የዲቪ ሎተሪ ውጤት ሚያዝያ 25 2017 ምሽት 1 ሰዓት ላይ ይወጣል። ስለዚህ የዲቪ ውጤታችሁን ለማየት ሶስት ነገሮች እንደሚያስፈልጋችሁ አውርተናል። አንደኛ የሚያስፈልገን ኮንፈርሜሽን ነምበራችን እንደሆነ አውርተናል። ሁለተኛ ላስት ኔም ነው። ሶስተኛ ደግሞ ዴት ኦፍ በርዝ እንደሚያስፈልገን አውርተናል። ስለዚህ እነኚህ ሶስት ነገሮች ያስፈልጉናል የዲቪ ውጤታችንን ለማየት ማለት ነው። ስለዚህ ምናልባት በብዛት የሚከሰተው ነገር ምንድነው? ዲቪ ሎተሪ ስንሞላ ኮንፈርሜሽን ነምበራችን ልንረሳ እንችላለን። ምናልባት ኮንፈርሜሽን ነምበራችን አሁን ላይ ከሌለ የዲቪ ውጤታችንን ማየት አንችልም ማለት ነው። ስለዚህ ኮንፈርሜሽን ነምበራችንን ከረሳን እንዴት ነው ኮንፈርሜሽን ነምበራችንን አሁን ማግኘት የምንችለው የሚለውን ነገር አሁን አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ስለዚህ የምታደርጉት ምንድነው? ቀጥታ ጉግል ላይ ነው የምትገቡት። www.google.com ብላችሁ እሱን ትከፍታላችሁ። ከዛ ከከፈታችሁ በኋላ እዚህ ጋር ዲቪ 2026 ስታተስ ቼክ የምትለውን እችን ትጽፋላችሁ። ከዛ እዚች ጋር ስትመጡ ኤሌክትሮኒክስ ዳይቨርሲቲ ቪዛ የምትላለች እሷን ትመርጣላችሁ። ዴን ቼክ ስታተስ፣ ከዛ ኮንቲኒው። እዚህ ጋር ስትሄዱ አሁን የዲቪ ሎተሪያችሁን ለማየት ባለፈው የሰራላችሁ ቪዲዮ ላይ ማለት ሶስት ነገሮች እንደሚያስፈልግ አውርተናል። ኮንፈርሜሽን ነምበር፣ ላስት ኔም ኦር ፋሚሊ ኔም እና ይር ኦፍ በርዝ ያስፈልጋል። ስለዚህ በፊት ዲቪ ሎተሪያችሁን ስትሞሉ ሞልታችሁ ከጨረሳችሁ በኋላ ኮንፈርሜሽን ነምበር ይላክላችኋል። ይሄ ኮንፈርሜሽን ነምበር ከሌላችሁ የዲቪ ውጤታችሁን ማየት አትችሉም ማለት ነው። ስለዚህ አሁን ማሳያችሁ ይህን ኮንፈርሜሽን ነምበር ከረሳችሁ እንዴት ማግኘት እንደምትችሉ ነው ማለት ነው። ስለዚህ ለማግኘት ምንድነው የምታደርጉት? ከረሳችሁት ፎርጎት ኮንፈርሜሽን ነምበር የምትለዋል እችን ትነኳታላችሁ። ከዛ እዚህ ጋር ዓመተ ምህረት ነው 2025 ነው። እናንተ አዘር ብላችሁ 26ን ታስገባላችሁ። ከዛ ኔም የሚለው ስር እዚህ ጋር ዲቪያችሁን ስትሞሉ የጻፋችሁትን ስም ፋሚሊ ኔሙን፣ ፈርስት ኔማችሁን፣ ሚድል ኔማችሁን እና ዲቪ ስትሞሉ የተጠቀማችሁትን ዴት ኦፍ በርዝ ታስገባላችሁ። መንዙን፣ ዴዩን፣ ይሩን በትክክል ያን ያስገባችሁትን እዚህ ጋር ታስገባላችሁ። ከዛ በኋላ ወደታች ስትወርዱ ደግሞ ኢሜል አድሬሳችሁን እዚህ ጋር ታስገባላችሁ። ለዲቪ ስትሞሉ የተጠቀማችሁትን ኢሜል አድሬስ እዚህ ጋር ታስገባላችሁ። ከዛ በኋላ ወደታች አውተንቲኬሽን ነምበር አለችን። አውተንቲኬሽን ነምበር እዚህ ላይ ታስገባታላችሁ። ካፒታል ሲሆን ካፒታል፣ ቁጥር ሲሆን ቁጥር፣ ስሞል ሌተር ሲሆን ስሞል ሌተር እያደረጋችሁ እዚህ ጋር ያለውን እዚህ ቦክስ ላይ ታስገባላችሁ። ከዛ መጨረሻ ላይ ምን ማለት ነው ሰሚት ትሉታላችሁ ማለት ነው። ልክ ሰሚት ስትሉት ምንድነው የሚሆነው? ኮንፈርሜሽን ነምበራችሁን እዚህ ጋር ባስገባችሁት ኢሜል አድሬስ ምን ያደርግላችኋል ማለት ነው? ይልክላችኋል ማለት ነው። ግልጽ ነው። ስለዚህ በዚህ አይነት መንገድ ምን ማድረግ ትችላላችሁ ማለት ነው። ኮንፈርሜሽን ነምበራችሁን የረሳችሁ ሰዎች ካላችሁ በዚህ አይነት መንገድ ኮንፈርሜሽን ነምበራችሁን በማግኘት የ2026 ዲቪ ሎተሪ ውጤታችሁን ማየት ትችላላችሁ ማለት ነው። ስለዚህ የ2026 ዲቪ ሎተሪ ሚያዝያ 25 2017 ከምሽቱ 1 ሰዓት ቅዳሜ ዕለት ይወጣል ማለት ነው። ስለዚህ በዛ ሰዓት እነኚህን ሶስት ነገሮች በማሟላት የዲቪ ሎተሪያችሁን ማየት ትችላላችሁ ማለት ነው። አሁንም በድጋሚ ዲቪ ሎተሪ ለሞላችሁ በአጠቃላይ መልካም እድል ይሁንላችሁ። ጆኒ ነኝ ከጆቶር። መልካም ጊዜ ይሁንላችሁ። ቻው ቻው፣ ሰላም ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ግን እንዳረሱ። እንደምታዩት የዩቲዩብ ቻናል አዲስ ነው። እንደዚህ አይነት የቴክኖሎጂ ነገሮችን አይቲ ነክ ነገሮችን በአጠቃላይ እዚህ ላይ ስለምታገኙ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ። መልካም ጊዜ ይሁንላችሁ። ቻው ቻው፣ ሰላም ሁኑ።